ቤት ውስጥ የበዳኝን ታሪክ ላካፍላችሁ። ብዙ ጊዜ እናቴ ከስራ አምሽታ ነው የምትመጣው። ያ ደግሞ ዳድ ወይም ታደሰ ጋር ብዙ ጊዜ እንድገናኝ ያደርገኛል። ከስራ ሲመለስ ብዙ ጊዜ እኔ ነኝ ምግብ የማበስልለት። ቲቪ፣ ፊልም ምናምን አብረን እናያለን፣ እንቀራረባለን። አንድ ቀን መኝታ ቤታቸውን ሳጸዳ የዳድ ስልክ ሳይዘጋ አገኘሁት። ቴሌግራም ላይ የወሲብ ቻናሎችን ያያል። በጣም ስለገረመኝ ስልኬን አውጥቼ በራሴ ስልክ የሱን ቴሌግራም ከፈትኩ። ስልኩን ከነበረበት አስቀምጬ ወደኛ መኝታ ቤት የገባው። ቴሌግራሜን ከፍቼ ሳየው ብዙ የወሲብ ቻናሎች አሉ። የተወሰኑ ቪዲዮዎችን ሳይ እምዜ ረጠበች። ሴቭድ ሜሴጅ የሚለው ጋር ስገባ ደግሞ ብዙ የኔ ፎቶዎች አሉ። በቁምጣ የተነሳኋቸው ምናምን አሉ። ከፎቶዎቹ ስር ደግሞ አንድ ቀን እበዳሻለሁ የሚል ጽሑፍ አለ። ዳድ እኔን ሊበዳኝ ይፈልጋል። አባቴ ማለት እኮ ነው፣ እንዴት ያስበኛል አልኩ። ለነገሩ እንጀራ አባቴ ነው አልኩኝ መልሼ። ደጋግሜ ሳስበው ሀሳቡን ወደድኩት። ዳድ ቢበዳኝ ብዬ ማሰብ ጀመርኩ። ጥሎብኝ ደግሞ ተለቅ ያሉ ወንዶች ይመቹኛል። ዳድ ደግሞ ረዘም ያለ ወንድ አይነት ወንድ። ከዛን ቀን ጀምሮ ዳድ ሲወጣ ቁምጣ ለብሼ እጠብቀዋለሁ። አንዳንዴ ደግሞ በጡት ማስያዣ ሆኜ አወራዋለሁ። አይኑ ሲንከራተት ሳይ ደስ ይለኛል። አንዳንዴ ደግሞ በቢጃማ እጠብቀዋለሁ። ቁጭ ብለን ስናወራ ያላቀቅኩ በመምሰል ጡቴን በቢጃማው ጫፍ እያስወጣው አሳየዋለሁ። ፍላጎት በደንብ እንዳለው አይቻለሁ። የሆነ ቀን ብቻችንን ቤት ውስጥ ሆነን ዳድ ሻወር ልውሰድ ነበር። እጄን ስላመመኝ ጀርባዬን ታሽልኛለህ አልኩት። እሺ አንድ ልብሴን ቀይሬ ልምጣ ብሎኝ ሄደ። ሻወር ውስጥ ገብቼ ጠበቅኩት። ዳድ በቁምጣ ብቻ መጣ። ስሜቱን በሚፈታተን መልኩ ጡቴንም ቂጤንም እያሳየሁት ልብሴን አወላልቄ ሻወር መውሰድ ጀመርኩ። ዳዲም ጀርባዬን ማሸት ጀመረ። ድንገት ወለሉ አንሸራተተውና ጡቶችን ጭምቅ አድርጎ ይዞ ከመውደቅ ተረፈ። ሳላቅ አቃሰትኩ። ዳዲ ስሜቴ ስለገባው ከኋላ አቅፎኝ አንገቴን መሳም ጀመረ። የቆመ ብልቱ ቂጤ ሲነካኝ ታወቀኝ። ብልቱን በእጄ መንካት ጀምር። ዳድ ፊቴን ወደ እሱ አዞረኝና አንበረከከኝ። ቁምጣውን አወለቀና ግብዳ ጀላውን አፌ ውስጥ ቀረቀረው። ጸጉሬን ይዞ በደንብ አስጠባኝ። ትንፋሽ ሳገኝ ዳዲ አፌን በደንብ ብዳልኝ አልኩት። የሻወሩ ውሃ ላያችን ላይ እየፈሰሰ ቁላውን እስከ ጉሮሮዬ እያስገባ በዳኝ። በመሃል ዳዲ ብዳኝ ማለቴን አላቆምኩም። ዳዲ አስነሳኝና ግድግዳው ጋር አስደግፎ መብዳት ጀመረ። በስሜት ዳዲ ትንሿ ልጅን በደንብ ብዳት እያልኩ ማቃሰት ጀመርኩ። እሱም ያለ ርህራሄ ከግድግዳው እያጋጨ በዳኝ። ሻወር ውስጥ መበዳት እንዴት ደስ እንደሚል መግለጽ አልችልም። ዳዲ እስክረካ ድረስ በዳኝ። ልጄ ልረጭ ነው አለኝ። እምሴ ውስጥ እርጨው ዳዲዬ፣ እምሴን በስፐርም ሙላት አልኩት። ዳዲም እምሴ ውስጥ ትኩስ ስፐርም ረጨው። ከዛ ቀን በኋላ የአባቴ ማለት የእንጀራ አባቴ የቁላ ምርኮኛ ሆንኩ። በቃ ዳድ ሻወር ውስጥ ከበዳኝ በኋላ በጣም ተቀራረብን። ጥሩ አጋጣሚ ሲያገኝ ቀሚሴን ቀፍ እያደረገ ይበዳኛል። ሊበዳኝ ሲል
ቴሌግራም ላይ ይጽፍልኛል። አንድ ቀን ዳዲ ልብዳሽ እየመጣው ነው፣ የዛሬው ስፔሻል ነው ብሎ ጻፈልኝ። ተዘጋጅቼ ጠበቅኩት። አልጋዬ ላይ ተኝቼ እምሴን እየነካካው ነበር። ዳዲ ተዘጋጅቶ ወደ ክፍሌ ሲመጣልኝ ደስ አለኝ። ከንፈሩን ሳም አደረኩትና ቁላውን አውጥቼ ጠባሁለት። ቁላው ድሮሮዬ ድረስ ገባ። በደንብ ጠባሁለት። በኋላ እምሴን ላስልስ አልኩት። እቅፍ አድርጎ አልጋው ላይ አስተኝቶ እምሴን መጥባት ጀመረ። በጣም ጎበዝ ነው። በምላሱ ብቻ አስረጨኝ። ከዛ ጣቱን ቂጤ ውስጥ ከተተው። ዳዲ አልኩት በድንጋጤ። አይዞሽ አለኝና ሉብ ቂጤ ላይ ያፈሰሰብኝና ቂጤን ፊንገር ማድረግ ጀመረ። ደስ እያለኝ መጣ። ዳዲ ቂጤ ልትበዳኝ ነው አልኩት። ሁለት ጣቶቹን ቂጤ ውስጥ እያስገባ አዎ ቂጥሽን ልበዳሽ ነው አለኝ። አያምም ዳዲዬ? አያምሽም የኔ ቆንጆ፣ ቀስ አድርጌ ነው የምበዳሽ አለኝ። ጀላውን ቂጤ ውስጥ ሲያስገባው ትንሽ አመመኝ። በደንብ እያስገባ ሲያስወጣው ደስ እያለኝ መጣ። በደንብ ብዳኝ ማለት ጀመርኩ። ዳዲዬ በቂጤ ያስጨረሰኝ። እሱም ቂጤ ውስጥ ጨረሰ። ልብሳችንን አስተካክለን ሳሎን ጋር ቁጭ ብለን ቲቪ ማየት ጀመርን። ኡፍ እንጀራ አባቴ ነፍስ እኮ ነው። ሁሌ እንደዚህ ያደረገ እስከዛሬ ድረስ ያረካኛል። እንዴት ነው የዛሬው ታሪክ? ተመቻችሁ? ወደዳችሁት? አስተያየቶቻችሁን ኮሜንት ላይ ጻፉልን። እንዲሁም ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ምናልባት ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግና የደወሉን ምልክት አንዴ ብቻ በመጫን ቤተሰቡን ተቀላቀሉ። ላለሁ በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ።